ክቡራንና ክቡራት የኩዊን ኩዌት ተከታታዮች በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ደግሞ አንድ እንግዳ ይዤላችሁ ኬር ኢትዮጵያ ምግብ ቤት እንገኛለን። ምክንያቱም በወልደ ጊዮርጊስ ስም የእርዳታ ድርጅት አለን በሚል ብዙ ወገኖቻችን እየተጭበረበሩ ነው። ከነሱም ውስጥ 9 ኩዌት አሉ። ከ9ኙ ደግሞ አንዱን መርጬ ነው ወደ እናንተ ይዤ የመጣሁት። ይህ ወንድማችን 1,725,000 ብር ተጭበርብሯል። ምክንያቱም ታሞ የጭንቅላት ላዲስትራክ ወይም የደም መርጋት ነበረበት። እሱን በተመለከተ ሆስፒታል ተኝቶ በነበረበት ሰዓት ነው ተደውሎለት ይህን ገንዘብ እየተጭበረበረው። ወንድማችን እንግዲህ ቀጥታ እናናግረው እስቲ ልጠይቀው። ማለት ስምን ነው እንደዚህ ስሜት ካርዱ ሲፈጠር ነው። እሺ፣ የት ነው የምትኖረው? ኩዌት ነው። እሺ፣ ይሄንን ገንዘብ እንዴት ነው የተጭበረበርከው? የተጭበረበርኩት ያው ሆስፒታል ያለበት ሰዓት ላይ አላላይ መጥቶ ነበረ እና አጋጣሚ ሆኖ በተኛውበት ያው ስልኬን ማን እንደሰጣቸው አላውቅም። ያው ወልደ ጊዮርጊስ እንባላለን። ያው እርዳታ ታማሚ ስለሰማን ያው እርዳታ ለማድረግ ነው የመጀመሪያው ያው 5,000 የኢትዮጵያ ተቀብላለን። ከዛ በኋላ ያው ብቻ ወደ 700 ምናምን ከተለያየ ሰው ነው ሰው የከፈትኩት። ከአንድ ሰው አለ ወደ 5 ሰው ምናምን ይሆናል። ላኩልኝ እያልኩ መጨረሻ ላይ 450,000 ብር ላክ ሲሉ በቃ ይነቃዋል። እስከዛ ራሴን ማላውቅም አሁን ራሱ ሆስፒታል ነኝ ያለው። ስለዚህ ቤተሰብ አላሉ ነው 16 ዓመት ያው በጉልበት ስራ ነው እየሰራሁ ያለሁት። ምንም ነገር እንደሌለኝ ያው ኢትዮጵያ እንደረዳ እዚህ በተረፈ ደግሞ ያው እዚህ ከልጆቹም ብሩ እንደሚገባ አድርጌ እሰጣቸዋለሁ ብዬ በቃ አሁን ችግር ውስጥ ነኝ ያለሁት። እንደረዱኝ ነው ያው ባክተውት ጠይቆ ይሄን ያለው ችግር። እሺ፣ በዚሁ አጋጣሚ እንግዲህ ወልደ ጊዮርጊስ ይልቃል ቢተው ኢትዮጵያም ይሁን የትም ሀገር ላይ ምንም አይነት የእርዳታ ድርጅት የለውም፣ ማንንም አይረዳም። እነዚህ ወገኖቻችን የተጭበረበሩት እኔ ወልደ ጊዮርጊስ ነኝ ወይም እኔ የእርዳታ ድርጅት አለኝ የእሱ ተወካይ ነኝ በሚል ነው እየተጭበረበሩ ያሉት። ወልደ ጊዮርጊስ የትኛውም ሀገር ላይ ዱባይ፣ ኩዌትም ይሁን ኢትዮጵያ ምንም አይነት የእርዳታ ድርጅት የለውም። እነዚህ ሰዎች እንግዲህ በሱ ነው እያጭበረበሩ ያሉት። በዚሁ አጋጣሚ የሚሰሩ የፌክ አካውንቶች አሉ። ለእናንተ ትምህርት ይሆን ዘንድና እናንተም እንድትማሩበት ነው ዛሬ ይህንን ወንድማችንን ወደ ሚዲያ ይዤ የመጣሁትኝ። ማገዝ መርዳት የምትፈልጉ ስልክ ቁጥሩን ስክሪን ላይ ያደርግላችኋለሁኝ። ነገር ግን ሁላችሁም እንዳትጭበረበሩ። የእርዳታ ድርጅት አለ እያሉ የሚያጭበረብሩ ሰዎች ለምሳሌ ይሄ የወልደ ጊዮርጊስ ይልቃል ቢተው ፌክ አካውንት ነው። ይሄ ፌክ ንግድ ፍቃድ ነው፣ በዱባይ የተሰራ ነው ማለት ነው። ይሄ ኦሪጂናል አይደለም። እሱ እንደዚህ አይነት ድርጅት የለውም። እዚህ ጋር የዱባይ አይዲ ካርዱ ነው ወይም መታወቂያ ቁጥሩ ነው።